በየካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን የቤተ ሰሊሆም ጠቅላላ ሆስፒታል ግንባታ በሀገር ውስጥና ከሀገር ውጪ የገቢ ማሰባሰቢያ ፕሮግራም። የየካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን ኢትዮጵያ ውስጥ ከሚገኙት ቤተክርስቲያናት በእድሜው አንጋፋ የሆነ ቤተክርስቲያን መሆኑን ለመላው ሕዝበ ምዕመናን በዚሁ አጋጣሚ ለማሳወቅ እንወዳለን። ይህንንም ስንል በምክንያት ነው። የየካ ደብረ ሳህል ቅዱስ ሚካኤል ታቦት በአብርሃ ወአጽብሃ ዘመነ መንግስት ከአክሱም ወደ አዲስ አበባ መጥቶ አሁን ካለበት ዘመናዊ ቤተክርስቲያን በስተሰሜን 3 ኪሎ ሜትር ላይ በሚገኝ ከድንጋይ ተፈልፍሎ በተሰራ ዋሻ ውስጥ ለ1599 ዓመታት አሁን ባለበት ቤተክርስቲያን ደግሞ ለ95 ዓመታት የቆየ በመሆኑ በጠቅላላው የ1694 ዓመታት ዕድሜ ባለቤት ነው። የየካ ደብረ ሳህል ቅዱስ ሚካኤል በአብርሃ ወአጽብሃ ዘመነ መንግስት ተመስርቶ ለ1599 ዓመታት ከድንጋይ ተጠርቦ በተሰራው ዋሻ ውስጥ የቆየበት አሁን በመፈራረስ ላይ የሚገኘው ዋሻ ይህንን ይመስላል። ቤተክርስቲያናችን ምንም እንኳን የዕድሜ ባለጸጋ ቢሆንም በልማት ረገድ የተሰራ የጎላ ልማት ባለመሆኑ በቤተክርስቲያኑ የሰበካ ጉባኤና የልማት ኮሚቴ ተነሳሽነት አንድ ጠቅላላ ሕክምና አገልግሎት የሚሰጥ ቤተ ሰሊሆም የተባለ ሆስፒታልን በጠበሉ ቦታ ላይ በ1000 ካሬ ሜትር ላይ ያረፈ ዘመናዊ ሕክምና ተቋም በመገንባት ላይ ይገኛል። ይህም የመንፈሳዊ ጠበል አገልግሎት ፈውስ እንዳለ ሆኖ ከዘመናዊ ጋር ጎን ለጎን ተደጋግፎ የሚቀጥሉ ይሆናል። ቤተክርስቲያናችን በአሁኑ ወቅት 2 የምድር ቤት ወለሎችና ከምድር በላይ ደግሞ 13 ወለሎች በጠቅላላው 15 ወለሎች ያሉትን የቤተ ሰሊሆም ሆስፒታል ህንፃ በመገንባት ላይ ይገኛል። ህንፃውን ሰርቶ ለማጠናቀቅ 405 ሚሊዮን 40 ሺህ ብር እንደሚፈጅ ከ2 ዓመት በፊት በአማካሪ ድርጅቱ ተረጋግጧል። ለግንባታ ከተያዘው ወጪ ውስጥ ለምድር ቤቱ 2 ወለሎች ግንባታ ማለትም ለማስቆፈር፣ ለሾሪንግና ቢም ለማሰር ወይም በአጠቃላይ ለአፈር ናዳ መከላከያ ግንባታ ወጪ ብር 33 ሚሊዮን ብር ወጪ ሆኗል። ሆኖም ግንባታውን ከጉድጓድ ወይ ከቤዝመንት ወደ ላይ ለማውጣት ብሎም የተቀሩትን ከምድር በላይ ያሉትን 13 ወለሎች ለመገንባት ከፍተኛ ገንዘብ ጠይቋል። ይህ የሚታየው ቤተክርስቲያን በጥንታዊ ዲዛይን የተሰራ ህንፃ ሲሆን ታቦቱ ላለፉት 95 ዓመታት የኖረበት ታላቅ የሆነ ቤተክርስቲያን ነው። ሆኖም ቤተክርስቲያናችን ይህን ትልቅ ፕሮጀክት ለማካሄድ በአሁኑ ሰዓት ከፍተኛ ገንዘብ እጥረት ስለገጠመው ግንባታው የተቋረጠ በመሆኑ ግንባታውን ለማስቀጠልና ብሎም ለማጠናቀቅ የኦንላይን የገንዘብ ማሰባሰቢያ ፕሮግራም ማዘጋጀት አስፈልጓል። በዚህ መሰረት የገንዘብ ማሰባሰቢያ ፕሮግራም የሚካሄደው በተከታታይ በነሐሴ 8፣ 9 እና 10 በመሆኑ በሀገር ውስጥና በውጭ ሀገር የምትገኙ ምዕመናን የፕሮግራሙ ቀጥታ ተሳታፊ እንድትሆኑ ከወዲሁ እንጋብዛለን። በመሰረት ቁፋሮ፣ የኮለም ማቆም፣ የቢም አሰራና በአጠቃላይ የአፈር ናዳ መከላከያ ግንባታ ከተካሄደ በኋላ በገንዘብ እጥረት ምክንያት የተቋረጠው የህንፃ ግንባታ በአሁኑ ጊዜ በውሃ ተሞልቶ ይህንን ይመስላል። በመጨረሻም ትናንትም ዛሬም ነገም የቤተ ክርስቲያን የገቢና የልማት መሰረቱ እናንተ ክርስቲያን ምዕመናን በመሆናችሁ በውጭ ሀገራትና በሀገር ውስጥ ያላችሁ የቅዱስ ሚካኤል ወዳጅ ምዕመናን ሁሉ ለዚህ ለተቀደሰ ዓላማ ማስፈጸሚያ እጃችሁን በስፋት እንድትዘረጉልንና የበረከቱም ተካፋይ እንድትሆኑ በተራዳዊው በየካ ደብረ ሳህል ቅዱስ ሚካኤል ስም የደብሩ የሰበካ ጉባኤ ይጠይቃል። የእርዳታ መስጫ የቤተ ክርስቲያን የባንክ ሂሳብ ቁጥሮች የሚከተሉት ናቸው። ንግድ ባንክ 1000006 ጊዜ ወይም 1 ሚሊዮን ማለት ነው። ቀጥሎ 764087 ይሆናል ማለት ነው። ደግሞዋለሁኝ 100000006 ጊዜ ማለት ነው 764087 የአጭር ቁጥር የሂሳብ ቁጥር 1277 ወይም 1277። አባይ ባንክ 9051011071019214 ደግሞዋለሁ 9051011071019214 አጭር ቁጥር 1227 ወይም 1227። የቤተ ሰሊሆም ጠቅላላ ሕክምና ሆስፒታል በእናንተ በሀገር ውስጥም ሆነ ከሀገር ውጪ በምትገኙ ምዕመናን በምታደርጉት እርዳታ 15 ወለል ያለው የሆስፒታል ህንፃ ሲጠናቀቅ ይህንን አዋሽ ባንክ 01352178486601 ደግሞዋለሁ 0135
21 78 48 66 01 አዋሽ ባንክ ስዊፍት ኮድ AWINETA ናቸው። እደግመዋለሁ AWINETA ናቸው።